ጤና ይስጥልን ውድ የተከበራችሁ የዓለም ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ሆይ? ያው በተለመደውን መሀላ ክፍል 8 ይዤላችሁ መጥቻለሁ። እዚህ ጋር አዝራ አንጀላ ተደብቃ አላየቻትም ነበረ። ሄዱ መቴም ተናዶ ወደ ቤተሰቦቹ እየሄደ ነበረ። ኧረ ቤቱን እንኳን እንዝጋ ምናምን ዝም በይው እባክሽ የራሱ ጉዳይ ቢዘጋ እያለ እየተጨቃጨቁ አዝራና መቴ ወደ ቤተሰቦቹ አንተ ታውቃለህ አይደለ ይሄን ልታረግ የፈለግከው አንተ ነህ። እባክሽ አዝራ እኔ ይሄንን መቼም ቢሆን አላደርግም፣ ሲጀመር አላቅም እያልኩሽ ነው። ለምንድን ነው ግን አንቺ ማሰሚ ልታሳብጂኝ ነው እያለ ወዴት ናቸው አባዬ የት ነው ያለው አያቴ የት ነው ያለው እያለ እየገባ ቆይ ይሄ ምንድን ነው? ምን ማለት ነው ይሄ? ለሚያስረዳኝ ሰው አለ? እባክህ መቴ ተረጋጋ፣ እንደዚህ አታደርግ። እና ደግሞ ይሄ ነገር ሁሉም ሰው ያደረገው ነገር ነው። ስለዚህ እባክህ ዝም በል፣ እንደዚህ አይነት ነገር አታድርግ። ምንድን ነው የሚያስጮህ? ምን ነው አያቴ ይሄ ማድረግ ተገቢ ነው ብለህ ታስባለህ? አዎ ልጄ፣ እናንተ ሁለት ሞልቃቃ ልጆችን በእንደዚህ አይነት ነገር ካላደረጉ ሌላ ምንም ማድረግ አይቻልም። ሲጀመር ሁላችንም አደርገናል ትላለች አሩፍ። አንቺ ከኔ ጋር ልታወዳደሪ ነው? አየህ ውዴ፣ ሲጀመር እናትየዋም ቅድም እንደዛ ነው ያለችኝ። አሁን እስክሽክሽ አድርጎኛል የእነሱ ነገር እያለች አዝራም በጣም ተናደለ። አያትየውም ይሄን ነገር ከተፈራረማችሁ ተፈራረሙ፣ ካልተፈራረማችሁ መቼም ቢሆን ልትጋቡ አትችሉም። እዚህ ጋር የመቴ እናት እንዳትሰማ ካንሱ እባካችሁ ድምጻችሁን ቀነስ እያደረጋችሁ እያለች በሩን ዝጊባት፣ ተኝታለች አይደለ? እስኪ ቆይ እናያት ብለው ወደ ክፍል ሲገቡ እሷም ተኝታ ነበረ፣ ግን እየነቃች ነው። ያው ትሰማና ወደ እነ መቴ ትሄዳለች። እና አክስቴስ እህቴስ የት አለች? አይ ተኝታለች፣ በቃ አንቺ ጠብቂያት፣ የሆነ ነገር ከተፈጠረ ዝጊባት በሩን ትላትና ስትወርድ ቤልኩን አይ ተኝታለች፣ እባካችሁ ድምፅ እንዳሰማ እንዳትመጣ ዝም በሉ እያለች ካንሱ ድምፃችሁን ቀንሱ እያለች እየተናገረች አቶ ዚያ ደግሞ እዚህ ጋር ያው ከተፈራረማችሁ ተፈራረሙ፣ ካለበለዚያ ይሄን ነገር እኔ መቼም ቢሆን ልፈቅድላችሁ አልችልም። ያው እናንተ ሞልቃቃ ናችሁ፣ ሲጀመር እናንተ ኃላፊነት የጎደላችሁ ናችሁ። ለእንደዚህ አይነት ነገር ምንም የምትሆኑ አይደላችሁም እያለ አቶ ዚያም ልጆቹን እየተናገራቸው ነው። እዚህ ጋር በል ግን እባክሽ አዝራ ተረጋጊ፣ እንደዚህ አትሆኝ። ይሄን ነገር ብታደርጊው አንቺ እኮ ምንም እንትን የሚልብሽ ነገር የለም። ለምን እንደዚህ የምትሆኘው? አረ ጭራሽ ይሄ ነገር እንዴት ሊሆን ይችላል? ሲጀመር እንደዚህ አይነት ነገር መደረግ ነበረበት። እኔ እናንተን ገንዘብ እንዳልበላው ነው ምን እንዳላረገው ነው ይዤ እንዳልሄድ ነው እያለች አዝራም እየተቆጣች ባለችበት ሰዓት የመቴ እናት ትመጣና ይችልኝ እንዳታምናት፣ እኔ ገና ከመጀመሪያ ተናግሬ ነበረ። ሲጀመር ገና ስትመጣ እብድ ነሽ አንቺ ልጅሽ አይወድሽም አለችኝ። አረ እኔ ነኝ እንደዚህ ያልኩሽ ትላለች አዝራ። አዋያችኋት ይኸው ስትዋሽ፣ አስመሳይ ናት፣ እስስት ናት። ሲጀመር ልጅ አትመናት ብያለሁ። እኔ እሷን እንድታምናት አልፈልግም። ቆይ ሲጀመርስ እሷን ትወዳታለህ? እስኪ ንገረኝ። ከወደድካት እሺ ምንም ነገር አላደርግም፣ እችላችኋለሁ። ግን ይቺ ልጅ ለአንተ ምንም የምትሆነው ነገር አይደለም። በልመልስልኝ መቴ፣ ትወደኛለህ? እወድሃለሁ፣ እወድሻለሁ የሚለውን ቃል አውጣዋ። ምነው ዝም አልክ? በቤተሰብ ፊት ልታዋርደኝ ነው? ዝም ያልክበት ምክንያት በልሽ ልጄ ተናገር፣ በል ተናገር። ትወዳታለህ? የምር ከልብ ትወዳታለህ? ከልብ ከወደድካት እኔ እፈቅድልሃለሁ ምንም ብታረግ። ግን ይቺ አስመሳይ እስስት ናት፣ ባለዬ ናት፣ አታስፈልግህም፣ ትቅርብህ ልጄ፣ ታጠፋሃለች። ለሰውም ክብር የሚባል ነገር የላትም። በልመልስልኝ፣ ከወደድካት ንገረኝ እያለች አዝራም ወዳታለሁ ብሎ ለመናገር በቤተሰቦች ፊት ይሄን ያህል አሳፍሬ ይኖራል ትልና ቀለበቱን አወጣ ተጥልበታለች። እናትየዋ እማዬ አመሰግናለሁ፣ ይሄን ስላረግሽ በጣም አመሰግናለሁ፣ ምን አይነት ሰው ነሽ ይልና አዝራ እባክሽ እንደዚህ አትሁኛ፣ ቁሚና አናግሪኝ። አየህ በቤተሰቦች ፊት እንኳን ይሄን ነው ብለህ መናገር አልቻልክም። ቆይ አሁን ባልሽበት ሁኔታ ሲጀምር አንቺ ውሉን እንዳዘጋጁት እየተናገርሽ እንዴት ነው ወድሻለሁ ብዬ የምልሽ? በቃ አሁን ከዚህ ጋር ከሄድሽ አልከተልሽም፣ እንደውም አትከተለኝ፣ አልፈልግህም፣ የራስ ጉዳይ ትለዋለች። እናትየዋ እዚህ ጋር ትክዝ ብላለች። ልጅ አልተከተልኳትም በለኝ፣ አልከተላትም እማዬ፣ አለምናትም በለኝ፣ አለምናትም እማዬ፣ እሺ አለምናትም ማልልኝ፣ እምልልሻለሁ፣ አልከተላትም። በይ ሂጂ አንቺ ወደ ክላስሽ
ሂጂ ግቢ ይላታል። እሺ ጀግና፣ የኔ ልጅ ጀግና እኮ ነው። ሲጀመር እሷን እንዳትከተላት መቼም ቢሆን እንዳታምናት። አባዬ ቆይ ምን እያደረክ ነው? እነኚህ ልጆች እኮ በእኛ ምክንያት ነው የተጣሉት። እባክሽ የራሳቸው ጉዳይ። ሲጀመር እነሱ መቼ ቀን ተስማምተው ያውቁና ነው? ይህን ነገር ከፈረሙ ፈረሙ፣ ካልፈረሙ እንደሆነ እኔ እንደዚህ አላደርግም። መቼም ቢሆን እንደዚህ ነው የተባለበት ነገር በኋላ ማዋረዱም አይቀርም። ውዴ ሻይ ላፍላለን? እንዴት ደክመሃል? እስኪ አፍልልኝ ጎሽ። ያለ መቴም ወደ አንጀላ እየሄደ ነው። እዚህ ጋር አንጀላ ማክስቷ እየደወለችባት እያለቀሰች ነው። የጨለማ ክላስ በጣም ትፈራለች እና እያለቀሰች አዝራም ወደ ቤቷ መጣችው። ነገሩ ከባድ ሳይሆን አይቀርም። የላኳትም በሹፌር ነው ትላለች እናትየዋ፣ የአዝራ እናት ወይዘሮ ፊሊዝ ማለት ነው። አዝራ ምን ተፈጠረ? አውልቄ መጣሁ እኮ አወለቅኩት። ጭራሽ ቀለበቱን አወለቅሽው? አዎ እባካችሁ እኔ ልግባና ላናግራት ትላለች ወይዘሮ ፊሊዝ። አባትየው ደግሞ እኔ ላናግራት ብሎ እጇን ነገር ልቀቅ እባክህ፣ እኔ ነኝ የማናግረው። አሁን አንተ አባት ትባላለህ እንዴት? ልና ምንጭቀው ትገባለች ወደ ክላስ። አንጀላ የታለች እያለች እየጮኸች፣ አንጀላ ምን ታርግልሽ? እሷ እረፍት ወጥታለች። ሲጀመር እኔን ሳትጠይቁ ለምንድን ነው እረፍት የምትልኳት? አንጀላን ተያትና አንቺ የራስሽን ነገር ንገሪኝ እባክሽ ውዴ፣ እኛ እዚህ እነሱ መሀል ውስጥ አንግባ ይላታል። ሀሩፍና ፍሱን ማለት ነው። ይህው አውልቄ ጥዬለት መጣሁ። ይህንን ነገር ራስሽ ሄደሽ ታስተካክዋለሽ። ለምንድን ነው እንደዚህ ያደረግሽው እንዴ? እና ታዲያ ምንም አልል ሲለኝ ነው አውልቄ ጣልኩለት። እንዳፈርም ያላልሽኝ ምን እየተፈጠረ ነው እዚህ ጋር? አላቅም እየተፈጠረ እንደሆነ አላቅም። ዞሮ ዞሮ አንጀላ ግን የት ሄዳ ነው? አንጀላ አሟት ሐኪም ቤት ሄዳለች። እባካችሁ አጨቅጭቁኝ፣ እዚህ ጋር አጨቅጭቅኝ። ቆይ አንቺ እናት ነሽ እንደምትባየው ለራሴሽ ጥቅም ስትይ ይሄን ሁሉ ነገር የምታደርጊው? አንቺ ሲጀመር ሞልቃቃ ልጅ ነሽ፣ በጣም ተሞላልቀሻል። አንቺ በመሞላቀቅሽ ምክንያት እኛ በአንቺ ብዙ ዋጋ እየከፈልን ነው። አሁን አንቺ እናት ነኝ ብለሽ ነው የምታስቢው? አንቺ እኮ እኔን ለማጋባት የፈለግሽበት ምክንያትን ማላቅ ነው የሚመስልሽ? ለራስሽ ድርጅቱ ሲከስርብሽ ነው እነሱን እንዳገባ የፈለግሽው ልትላት በጥፊ ተማታታለች ማለት ነው። እዚህ ጋር አቶ ዚያ ተኝቷል። በሩን እኮ አርግቼ ቅርታ አቶ ዚያ ልቀሰቅስ አልፈለግኩም ነበር አቶ አቲፍ እያለች እባክሽ ቤራ ፍሱን ሂጂና ቤተሰቦችሽን አናግሪ፣ እኛም እዚህ ያለውን ነገር እንጨራርስ። አንቺም ሂጂና እዛ ቤተሰቦችሽን አናግረሽ ምናምን እንመጣለን። እሺ አንተስ ምን አደረገ? እዚህ ጋር አባት ከሆነ ለምንድን ነው ስለ ልጅ ጉዳይ ምንም የማያገባ እያለች ከአባትየው ጋር እየተጨቃጨቀች ንውጡልኝ፣ ከክላሴ ንውጡልኝ፣ እዚህ ጋር እናንተን ማየት አልፈልግም፣ ንውጡ እባክሽ ልጅ እባክሽ። በቃ እኔ አባትና ልጅ እንታያቸው እባክሽ፣ አባዬ እንዳይሰማ። ሲወጡ ፍጥጥ ብለዋል። ቆይ ምንድን ነው ነገሩ? ምን እየተፈጠረ ነው? አባዬ ቆይ እናስረዳ። ጭራሽ ለእናንተ ባጠፋችሁት ጥፋት ልጅቷን ልቀጧት ነው? ጭራሽ እናንተ ባከሰራችሁት ድርጅት ነው ልጅቷን ልቀጧት የነበረው? ትዳሩንም የፈለጋችሁት ለዚህ ነበር? አታለላችሁኝ። አባዬ ምን እናደርግ? እዚህ ጋር አንጀላን ከክላስ አወጣት። እባክሽ ይቅርታ አድርግልኝ። እኔ እኮ ጨለማ ክላስ መግባት አልችልም፣ መቆየት እኮ አልችልም። ለምንድን ነው እንደዚህ ያደረገው? ያው ረስቼው ነው። ምን ላድርግ? እዚህ ጋር ሰራተኛዋ ደወለችላት እና አንጀላ ወዴት ነው ያልሽው? እባክሽ ቶሎ፣ እኔ ቤቱ እኮ በአንድ እግሩ ቆሟል። ምን ተፈጠረ? እባክሽ ልጅቷ ቀለበቷን አውልቃን የመጣችውና ያው ቤቱ በአንድ እግሩ ነው የቆመውና አንቺ ብትመጪ ጥሩ ነው። አሁን ከመታ ከጠየቀችኝ ምንድን ነው የማደርገው እያለች አዝራ መጣች። አንጀላ የት ናት? አንጀላ ስልኳ አይሰራም። አሁን ስደውልላት እየጠራ አልነበረ? እስኪ ሞክሬው። አንጀላ ቶሎ ስልኳን ጥርቅም አድርጋ አሁን የደወላቸው ደንበኛ ማግኘት አይችሉም። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ እያደረጋችሁ ጠብቁኝ። ቀጣይ ይዤላችሁ